ፋኖና ዘመነ ካሴ የህወሓት መጠቀሚያ ኮንደሞች ወይስ ስልታዊ አጋሮች? በዚህ ዳሰሳችን የህወሓትን ሴረኝነትና የዘመነ ካሴን ተላላኪነት እንዳስሳለን። በአንድ በኩል ለዘመናት የአማራን ህዝብ በጠላትነት ፈርጆ ሲያሰቃይ የኖረውና አሁንም ያረጀው ሴራው ያልተፋታው ህወሓት፣ በሌላ በኩል ደግሞ የአማራን ህዝብ ቀን ከቀን እንቅስቃሴ ሲኦል በማድረግ የራሳቸውን ጠባብ ፍላጎት ለማርካት የሚሯሯጡት እነ ዘመነ ካሴና ፋኖንን ባዮች አጋርነት ውስጡ ግን ተላላኪነት አማራን ስቃይ ውስጥ ከቶታል። ተላላኪነት የሚለውን አገላለጽ ይህንን እውነት እኛ ብቻ ሳንሆን ራሳቸው የህወሓት መሪዎች በአደባባይ መስክረውታል። ባለፉት ወራት በመቀሌ በተካሄደው አንድ ትልቅ ህዝባዊ ስብሰባ ላይ እነ ሞንጀሪኖ ያደረጉት ንግግር የሴራውን መጋረጃ ሙሉ በሙሉ የቀደደ ነበር። ሞንጀሪኖ ስትናገርም እኛ ፋኖን የምንፈልገው ለጊዜያዊ ስልታዊ እንቅስቃሴና ወልቃይትና ራያን ለማስመለስ ብቻ ነው። ያ የፈለግነውን ግብ ካሳካም በኋላ ግን አፈሙዛችንን ወደ እነሱ ማዞራችን የማይቀር ነው ስትል በገሃድ ተናግራለች። ታዲያ ይህንን ሀቅ እያዩ እነ ሄኖክ አዲሴ፣ ዘመነ ካሴና ሽማግሌው ተፈራ ማሞ እንዴት የህወሓትን የጥቅም ወጥመድ ሊያዩት አልቻሉም? ለመሆኑ እነዚህ ኃይሎች መቼም ቢሆን በአንድ ጠረጴዛ ሊያሰባስባቸው የሚችል ምን የጋራ ፖለቲካ ርዕዮተ ዓለም አላቸው? እኛ ግን መልሳችን ምንም ነው። የህወሓትን ዘግናኝ ግፍና መከራ ለሶስት 10 ዓመታት በገዛ ስጋውና ደሙ የገፋው የአማራ ህዝብ ይቅርና ራሳቸው የቡድኑ መሪዎችም ይህንን ፍጹም መጣጣም የማይቻልበትን እውነታ ጠንቅቀው ያውቁታል። ነገር ግን ስልጣንና የግል ጥቅም ያሳወራቸው እነዚህ የጸረ ሰላም መሪዎች የህዝባቸውን ሰላምና ደህንነት ለታሪካዊ ጠላታቸው አሳልፈው ለመስጠት ቅንጣት ታህል ደግሞ ማሰብ አላስፈለጋቸውም። በአሁኑ ሰዓት በትግራይና በአማራ ክልል አዋሳኝ ቦታዎች ላይ እየታዩ ያሉ አዲስ ክስተቶች የዚህን ጋብቻ ዕድሜ አጭርነት ፍንትው አድርገው ያሳያሉ። ሰሞኑን በራያ ድንበር አካባቢ የሚንቀሳቀሰው የህወሓት አርሚ አዛዥ በምሬ ወዳጆ ለሚመራው የጸረ ሰላም ቡድን የሰጠው ማስጠንቀቂያ እጅግ አስገራሚም አስደንጋጭም ነበር። ወደ ትግራይ ምድር ፈጽሞ እንዳትገቡ፣ ካስፈለገም ትጥቃችሁን ፈታችሁ ብቻ ነው የምትገቡት በማለት ምሬንም ጨምሮ ቀጭን ትዕዛዝ አስተላልፎላቸዋል። ይህ ለምን ሆነ ተብሎ ለተነሳለት ጥያቄ የሰጠው ምላሽ ግን የፋኖን ትክክለኛ ማንነት ያጋለጠ ነበር። የምሬ ታጣቂዎች ሴት ከመድፈርና ንብረት ከመዝረፍ ውጭ ምንም አይነት ወታደራዊ ስነ ምግባር የሌላቸው እንስሳዊ ባህሪ የተላበሱ ናቸው በማለት የህወሓት አዛዥ በንቀት ገልጿቸዋል። ይህ ውድረት ሳይበቃ በትላንትናው ዕለት ደግሞ በወሎ አካባቢ የሚንቀሳቀሱት የበለጠ ሸጋውና የወንድሙ ማሩ ታጣቂዎች ሌላ አስነዋሪ ድርጊት ፈጽመዋል። ወደ ትግራይ እየተጓዘ የነበረን ሲቪል ተሳቢ መኪና በማገት በውስጡ የነበረውን ሻምፖ፣ ቅባት፣ አስቤዛ፣ አተርክክና የምግብ ዘይት ዘርፈዋል። ይህንን ተራ ሽፍትነት ተግባር ያዩ የህወሓት አመራሮች በቁጣ ተሞልተው ለነ ደብረ ጽዮን ባቀረቡት ሪፖርት ይህ የልጅ ጨዋታ ነው፣ ከነዚህ ልጅነታቸውን ካልጨረሱ ሽፍታዎች ጋር ያለን ግንኙነት በአስቸኳይ ማብቃት አለበት በማለት ሪፖርት እያደረጉ ይገኛሉ። ህወሓት ዛሬ ከመደበኛ ኃይል ጋር ሳይሆን ወራዳ ተግባር ላይ ከተሰማሩ ሽፍታዎች ጋር ስምምነት እንዳደረገ እየተሰማው በትዝብት ውስጥ ይገኛል። በአንጻሩ በአማራ ክልል ውስጥ የሚገኘው ተራው ህዝብና አንዳንድ የራሱ የቡድኑ ታጣቂዎችም ሳይቀሩ የህወሓት መጠቀሚያ መሆናቸውን እየተረዱት መጥተዋል። እኛ እዚህ ሌት ከቀን በድሮንና በልዩ ኮማንዶ እየተመታንና እየተሳደድን፣ እነሱ ግን መቀሌ ላይ ተቀምጠው አሁንም የፌዴራል መንግስቱን እየለመኑ ይገኛሉ በማለት ዋና ዓላማቸው አማራን እርስ በርስ በማዳከም ታሪካዊ ርስታችንን መውሰድ ነው በማለት በምሬት እየተናገሩ ይገኛሉ። ይህ የከሃዲነት ሴራም በየቀኑ በገሃድ እየተገለጸ ይገኛል። ለዚህ ማሳያ የሚሆነው ዛሬ ዓለም አቀፍ የጎንደር ተወላጆች ማህበር ያወጣው ጠንካራ መግለጫ ነው። ማህበሩ እንዳሳወቀው ወያኔ የጎንደሩን ፋኖ በነ ዘመነ ካሴ አማካኝነት ካዳከመው በኋላ ወልቃይትን ያለማንም ተፎካካሪ ለመቆጣጠር የሚያልመውን ቅዠት እውን ለማድረግ እየተፍጨረጨረ ይገኛል። በመሆኑም ማህበሩ ከዚህ በኋላ ከአሸባሪውና ከከሃዲው የፋኖ አመራር ወይም አፋብን ጋር ምንም አይነት ግንኙነት እንደማያደርግ አስታውቋል። መላው የጎንደር ፋኖ ራሱን ከዚህ ጸረ ጎንደር ከሆነው ስብስብ እንዲያገል ስንል እናሳስባለን የሚል ጭብጥ ያለው መግለጫ አውጥቷል። ይህ ሁሉ ሀቅ የሚያሳየው እነዚህ ሁለት ፍጹም የማይገጥሙ ለኢትዮጵያ ህልውና ጠንቅ የሆኑ የጸረ ሰላም ኃይሎች አንድነን የሚሉ በምን አግባብና በምን ሳይንሳዊ ሎጂክ ነው? መልሱ ግልጽ ነው። አይጥና ድመት ማርና ወተት መሆን እንደማይችሉ ሁሉ ነብርና ፍየልም ከአንድ ወንዝ ውሃ እንደማይጠጡ ሁሉ ፋኖና ህወሓትም መቼም ቢሆን ተመሳሳይ ርዕዮተ ዓለምና የሚያግባባ ፖለቲካዊ ሳቤ ሊኖራቸው አይችልም፣ ኑሯቸውም አያውቅም።
የህወሓት የመጨረሻ ዓላማ ዘመነ ካሴንና መሰሎቹን ተጠቅሞ ራያን፣ ወልቃይት ጠገዴንና ሰቲት ሁመራን ሙሉ በሙሉ በመቆጣጠር ጎንደርን ማፈንና ትግራይን ሀገር ማድረግ ሲሆን የዘመነ ካሴ የመጨረሻ ግብ ግን የገዛ ወገኑንና የአማራን ህዝብ ለጠላት አሳልፎ መሸጥ ነው።